ሸራተን ሊሸጥ ነው፣ ያውም በካሬ በ160 ሺህ ብር ብቻ። ነገሩ እንዲህ ነው። በቦሌ ፍላሚንጎ የሚገኘው ሪል ስቴት በ4 ፖይንትስ ባይ ሸራተን እየተገነቡ ያሉ አፓርትመንቶችን ከቻይናውያን ጋር በመሆን በ20 ዓመት ብድር አቅርበዋል። ባለ አንድ መኝታ 82 ካሬ ሜትር 6 ሚሊዮን 800 ሺህ ብር፣ ባለ ሁለት መኝታ 104 ካሬ ሜትር አፓርትመንት 8 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ 134 ካሬ ሜትር አፓርትመንት 11 ሚሊዮን 200 ሺህ ብር ብቻ። እነዚህ በቻይናውያን የግንባታ ጠበብቶች ግንባታቸው 68% የደረሱ አፓርትመንቶችን በ15% ቅድመ ክፍያ ብቻ ለሽያጭ አውጥተዋል። ቀሪውን እስካሉ በ20 ዓመት እየኖሩ ይከፍላሉ። ታዲያ እነዚህ ከስፔን እና ከጣሊያን በሚመጡ የፊኒሽንግ ዕቃዎች ቁምሳጥን፣ ኪችን ካቢኔት፣ ቅንጡ መብራቶች፣ የባኞ ቤት ዕቃዎች፣ ዘመናዊ የወለል ንጣፎች ተገጥሞላቸው ቁልፎትን ብቻ ይረከባሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሸራተን ሊሸጥ ነው፣ ያውም በካሬ በ160 ሺህ ብር ብቻ። ነገሩ እንዲህ ነው። በቦሌ ፍላሚንጎ የሚገኘው ሪል ስቴት በ4 ፖይንትስ ባይ ሸራተን እየተገነቡ ያሉ አፓርትመንቶችን ከቻይናውያን ጋር በመሆን በ20 ዓመት ብድር አቅርበዋል። ባለ አንድ መኝታ 82 ካሬ ሜትር 6 ሚሊዮን 800 ሺህ ብር፣ ባለ ሁለት መኝታ 104 ካሬ ሜትር አፓርትመንት 8 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ 134 ካሬ ሜትር አፓርትመንት 11 ሚሊዮን 200 ሺህ ብር ብቻ። እነዚህ በቻይናውያን የግንባታ ጠበብቶች ግንባታቸው 68% የደረሱ አፓርትመንቶችን በ15% ቅድመ ክፍያ ብቻ ለሽያጭ አውጥተዋል። ቀሪውን እስካሉ በ20 ዓመት እየኖሩ ይከፍላሉ። ታዲያ እነዚህ ከስፔን እና ከጣሊያን በሚመጡ የፊኒሽንግ ዕቃዎች ቁምሳጥን፣ ኪችን ካቢኔት፣ ቅንጡ መብራቶች፣ የባኞ ቤት ዕቃዎች፣ ዘመናዊ የወለል ንጣፎች ተገጥሞላቸው ቁልፎትን ብቻ ይረከባሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ።